የዝናና ታዋቂነት ጥማት አዲሱ ጣዖት። ጸሐፊ ኡስታዝ አሕመዲን ጀበል። ማህበራዊ ሚዲያም በሰዎች ልቦና የሚመለክ ጣዖት እየተከተለ ነው። ሲጀመር የላይክ የተከታይና የእይታ ብዛት ቫይራል መሆን እያለ ነው። ቀጥሎም የእውቅና ቅቡልነትን መፈለግ ይቀጥላል። እነዚህ ሁሉ ለመልካም ዓላማና ስነ ምግባርን በተከተለ መንገድ ስንጓዝ የሥራችን ውጤት ተከትለው የመጡ ከሆኑ ጠቃሚ ናቸው። በማህበራዊ ሚዲያም ዝናና ታዋቂነት ወዲያው የሚገኝና አልጎሪዝም መር ናቸው። ከባዶ ጽሑፍ ከፎቶግራፍ ጋር የተለጠፈ ጽሑፍ ብዙ ሰው ይደርሳል። ከጽሑፍ ፎቶግራፍ ይልቅ ቪዲዮ በቀላሉ እይታ ያገኛል። ከተለመዱ ቪዲዮዎች ወጣ ያሉ ቪዲዮዎች የበለጠ ይሰራጫሉ። የማህበራዊ ሚዲያ ይዘቶች እንዲሰራጩ የተቀመረው አልጎሪዝም የሚያበረታታውና የሚሸልመው የሰዎችን ትኩረት መሳብ ለሚችሉ ነገሮች ነው። ትኩረት በተሳበ ቁጥር ታዳሚ ይገኛል። ታዳሚ በተገኘ ቁጥር ማስታወቂያ የሚያሳያቸው ሰዎች በብዛት ይገኛሉ። እነርሱ በብዛት ተገኙ ማለት ማስታወቂያ ለማሰራት የሚመጡ ከፋዮች ይመጣሉ። ብዙ ከፋዮች ከመጡ ብዙ ገቢ ይገኛል። ከዚህ ስሌት በመነሳት አልጎሪዝሞቹ ብዙ ሰው እንዲሳብላቸው ወጣ ያሉና አነጋጋሪ ለሆኑ ድርጊቶችና ባህሪያት ቦታ ይሰጣሉ። ከዚህ የተነሳም ይበልጥ ጋጥ ወጥና አነጋጋሪ የሆኑት በቀላሉ ታዋቂነትን መጎናጸፍ ይችላሉ። በዚህ ምክንያት ይህን የተረዱ ሰዎች እይታ ለማግኘት ሲሉ የራሳቸውን ሃይማኖት ሕግጋት ጭምር ይጥሳሉ። የሌሎችንም ሃይማኖትና ማንነትን እስከ መሳደብ ደረሱ። ተከታዮችን ለመሳብ ሲሉም አጓጉል አለባበስ አሊያም ወጣ ያሉ ባህሪያትን በማሳየት ላይ ተጠመዱ። ይዘት ለመፍጠር ብለው ኃጢአት የሆኑ ትውልድ በካይ አስተሳሰቦችን ወደ ማግበስበስ ገቡ። ከፍ ያለ እይታን ለማግኘት ሲሉ ከፊሎቹ ራሳቸውን አወዛጋቢ ያደረጉ፣ ከፊሎቹ ደግሞ አወዛጋቢ ነገሮችን እያነፈነፉና እየፈጠሩ በማስፋፋት ላይ ተጠመዱ። በዚህም የራሳቸውን ስብዕና አርክሰው የማህበረሰቡን የማንነትና የባህልን ድንበር ጣሱ። ለራሳቸው ገቢ ብቻ በማሰብ አውቀውም ይሁን ሳያውቁ በሚረጩት አደገኛ መርዞች ቀጣዩ ትውልድ ከሞራልና ከባህል ያፈነገጠም አዲስ ማንነትና ባህል እንዲላበስ እየተጉ ነው። ሌሎቹ ስምና ዝና የሚፈልጉ ተቋማት ምርታቸውን ለመሸጥ እንዲችሉ የእነርሱ አዳማቂ ሆኑ። ሌሎቹ ደግሞ ከእነርሱ ጎን ቆመው ታይታን ለማግኘት ሲሉ በእነርሱ መድረክና ዝግጅቶች ላይ ታዳሚ ሆኑ። ሌሎቹ ደግሞ መወገዝን ፈርተው ዝምታን መረጡ። ሌሎቹ ደግሞ የጥፋቱን ገጽታ ቸል ብለው በጠቃሚነት ገጽታው ብቻ ጎልቶ እንዲታይ ተከላካይ ሆነው ቀረቡ። በዚህም አካሄድ ስንትና ስንት ኃጢአቶችን ሕዝቡን አለማመዱ። በፈጠራ ስም የአፍረተ ቢስነትን ልማድ ወጣቱ ላይ ያሰረጹ። በድራማ ስምም ጋጠወጥነት መዝናኛ ሆኖ ሕዝቡ እንዲጋት ተደረገም። ከዚህ የጥፋት ምንጭ የተጋተ ሰውም እየጣመው እነርሱን አትንኩብኝ አርአያዎች ናቸው ሲልም እስከ መደመጥ ተደረሰም። ሙስሊሞች ጭምር መገኘቱ በሚያሳፍር ቻናሎችና ይዘቶች ስር ማሻአላህ እያሉ ሲያዳንቁ መታየት ተለመደም። ጥቂቶቹ ከሙስሊምነት ብዙውን ጥለው፣ ሌሎች ደግሞ ሂጃብ መሳይ ሻሽ በራሳቸው ላይ ጣል አድርገው በፍቅር ታሪክ ስም የዝሙት ታሪኮችንና የሰዎችን ገበና እያፈላለጉ ለትውልዱ መጋት ተያያዙ። አላህ ሁላችንንም ወደ ቅን ጎዳና ይምራንና ወጣቱን ተምሮ ለራሱና ለሀገር ጠቃሚ ዜጋ ከመሆን ይልቅ የማህበራዊ ሚዲያ ተጽዕኖ ፈጣሪ መሆን ሆነ ምኞቱ። እንደነርሱ በመሆን በአቋራጭ ዝነኛና ሀብታም መሆን ይቻላል ብሎ ወደ ማመን አዘነበለም። ይህም በየቤቱ የትምህርት መማሪያ መጽሐፍ ሳይሆን ዘመናዊ ተንቀሳቃሽ ስልክ እንዲገዛለት የሚተውት ወጣት እንዲበራከት አደረገም። ጊዜውንም እነዚያም ጋጠወጦችን እያደነቀ ከእነርሱ ስር ተጥዶ ቢቀመጥ ከትምህርት እየራቀ ሄደም። በእነርሱ መንገድ በመሄድ ይበልጥ እይታ ለማግኘት ታዋቂና ዝነኛ ለመሆን ከእነርሱ የላቀና አዲስ ነገር ይዞ መገኘት አስፈላጊ ሆነ። በዚሁ መንገድ አንዳንዶቹ ባለትዳር የሆኑ ጥንዶችን በካሜራ ፊት እንዲሳሳሙ እያደረጉ ሲያቀርቡም ታዩ። ሌሎችም ከትዳር ውጭ ያለን ግንኙነት ፍቅረኞች በሚል ታፔላ ሲሳሳሙ እያሳዩ የዝሙት መንፈስን በወጣቱ ልቦና መትከል ተያያዙ። ሌሎች ደግሞ የቅርብ ዘመዳሞችን ከቤት ሰራተኞች ጋርና ከቅርብ ጓደኞች የትዳር አጋር ጋር የሚፈጸምን ዝሙትና
ውስልትናን በድራማና መዝናኛ ስም ማሰራጨቱን ተያያዙት። ለዚህ አካሄድ በዝምታ ከታየ በሀገራችን ግልጽ የወሲብ ፊልም የሚሰራጭበት ጊዜ ሩቅ አይመስልም። ሰዎችን ስላለማመዱ ብዙ ሰው በድንዛዜ ተውጦ ምላሹ ዝምታ ሆነ። ተቃውሞ የሚያሰሙ ጥቂቶች ቢኖሩም ሰሚ አጡ። ለዚህ መደበቂያና ሽፋኑ ሆነ። ይባስ ብለው ትውልድን ገዳይ በሆነው መስክ የፈጠራ ሽልማት በሚል መድረኮቹን የቀጥታን የሚዲያ ሽፋን የሚሰጡና ስፖንሰር የሚያደርጉ ተቋማትም ተቀላቀሏቸው።